እንደው ታላስቸግር እንደው አፈር ላምጣና ተከያት እንደው ደህና ቦታ ተክላታለሁ አፈር ነኝ ማለት ወርቅ ምን ማለት ነው? ወርቅ ይሄን ያህል ምን በደልኩሽ? ወርቅ ማለት ጭራሽ ሰላም ሰላም የዩቲዩብ ቤተሰቦች ሰላም ናችሁ? ደህና ናችሁ? እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ በራሴ ጉዳይ መጥቻለሁ። ያው አንዳንዴ የሰው ልጅ መቼም ህይወት ምንም ያስፈልጋል ምን እንደምል ሉሌው ተቃውሞኛል። እንግዲህ እኔም ደግሞ በአጋጣሚ ያው ክፍለ ሀገር ማቀው ሰው በፊት ጓደኛዬ የነበረ ሰው ያው በችግር ምክንያት ተለያይተን ነበር። አሁን ደግሞ በሆነ ወቅት ተገናኝተናል። እንታርቀን አብረን ለመኖር ጀምረን ነበር። ሉል አይቻልም ብሎ በረብሻ ላይ ነን ያለነው እንደ እግዚአብሔር ፍቃድ። እኔ ደግሞ ህይወት ያስፈልገኛል፣ መኖር ፈልጋለሁ፣ ጓደኛ ያስፈልገኛል፣ አጋር ያስፈልገኛል። ለዚህ ያው መስተካከል ያለበትን ነገር አስተካክዬ እኖራለሁ ብዬ አስባለሁ። እንግዲህ ምን ትሉኛላችሁ እናንተ? ደግሞ እዚህ ብቻዬን ነኝ ያለሁት። እንግዲህ እሱንም እንድትመጣ ብዬዋለሁ። ሰርፕራይዝ ስጦታ ሰጠዋለሁ። የደፈረሰው ይጥራ ብያለሁ። ምንም ይባል ምንም እንደሆነ ይሁን ያው ስጦታ አዘጋጅቻለሁ። ይመጣል። ምን ማድረግ እንዳለብኝ እንግዲህ ይደሰታል ብዬ አስባለሁ እንደ እግዚአብሔር ፍቃድ። እንግዲህ አዲስ አበባ የት ነው የሚደረግ? እንግዲህ የገጠሩን ደግሞ እሱ ምን እንደሚል እንድትመጣ ብዬዋለሁ። አንቺ ቃውጢ ምንድነው ስጦታ መስጠት ያለብኝ? እስኪ ንገሪኝ። ለከተማ ለደጀኔ ለጓደኛዬ እንዴ ምን ሆነሽ ነው? መለሰጂው ምንድን ነው የምትሰጪው? እግዚአብሔርን አንቺ አልተቻልሽም እንዴ? ጭራሽ እኮ መኳኳሉ ላይ ጀምረሻል እንዴ? አሬ ቅናት መሰለብሽ። እግዚአብሔርን እንደዛ አትበይ። ሻሻስረሽ ሲቲ ለብሰሽ ምናምን ነው ማቅሽ። አሁን ፀጉር መልቀቅ መኳኳል ዛሬ ያለ ስጦታ አዘጋጅቻለሁ ታያለሽ። ምግብ አዘጋጅቻለሁ ታያለሽ። ስጦታ አዘጋጅቻለሁ። ለዚህ ምንድነው ያዘጋጀሽው? እስቲ አንቺን ንገሪኝ፣ ምንድነው የሚሰጥ? ያው ለምሳሌ እሱ የከተማ ሰው ቢሆን ብዙ አይነት ስጦታ ትሰጪዋለሽ። ምን ለምሳሌ ንገሪኝ፣ ለማወቅ ስላለብኝ። ቆያ የከተማ ሰው አይደለም እሱ ባላገር ስለሆነ ማለት ነው። እንደዚህ እንድትይው አልፈልግም። እሺ እንትን ቀንበርና ሞፈር ነው የሚባለው ይሄ የሚያርሱበት። እሱን ብትሰጪው ጸዴ ነው። እሱን አግኝተሽ ነው እንደዚህ እንድትይኝ ግን አልፈልግም። እሺ እንደሱ አንቺ ሲጀመረ ራሱ አሁን አንቺ ቀንበርና ሞፈር ስጦታ በክፍለ ሀገር መሬት እንዲያርስ ጎጆ ሲወጣ ነው የሚሰጥ። አዲስ አበባ ይሰጣል። ምን ለማለት ፈልገሽ ነው? አርብስ ማን በቃ ተይሽ። ችግር የለም አራንጀት አሁን እኔ ለሉን ከአበባ የተሻለ በቃ ጥሩ ነገር የምትነግሪኝ መስሎኝ ያማከርኩሽ። በቃ ታውቂያለሽ ብዬ ነው። ምንም ማለት ነገርሽኝ እኮ። አይ ስልሽ ሞፈር ቀንበር አልሽ። ሞፈር ቀንበርን ያላፍርበትም እኔ መቻፈርኩበት እኮ ጥሩ ነው ብዬ ነው ማለት ለሱ ቢያንስ ብቻዬን እሰጠዋለሁ። ኦኬ ይከብዳል። ብዙ ብር ነው እንዴ? ብዙ ብር ነው፣ ከብር በላይ። እሺ ምትበይና ታዲያ በምን ታርሶ ነው? አይ እሱማ እኮ እኔ ማግዝሻለሁ። እንከረም ቢሆን ተቀብዬ አግዝሻለሁ። ሁለቱም ብትሰጪ በጣም ደስ ይለዋል ማለት ያው ምንና ሞፈርና ቀንበር እንዴ ምን ችግር አለው? እሱ አይሆንም። ኧረ ትቀኛለሽ እናቴን እግዚአብሔርን። እኔ ያዘጋጀሁለትን ብታይ አንጀትሽ ቀጥል ለሚል መቤቴ ከፈለግሽ እኔ እኮ እንዳሳብ ነው ስልሽ። እሺ እኮ ሁለት ምርጫ ልሰጥሽ እግዚአብሔርን ስልሽ እኮ እንደ ክፍለ ሀገር ከሆነ ሞፈርና ቀንበር፣ እንደ ከተማ ሰው ከሆነ ደግሞ ሰዓት የእጅ ሰዓት ማለት ነው። ከዛ አበባ፣ ልብስ እንግዲህ ገዝተሽለታል። ጫማ አንቺ ስለኔ መግዛት አንቺ ወዳጅ እኮ መሰልሽ። ወዳጅ አይደለሽ። እኔ ጠላት ወሬ ነው የሚመስልብሽ። አቤት ግባ ና ግባ ልብ ለከጀላት እንግዲህ ልብ ለከጀላት ይሄንን ዘላት ይድብላ እንዴ ተባረከች ልጅ ሰጠች። አመሰግናለሁ።
እንግዲህ ባህሉ ይሄ ነው ስትለኝ እኔማ ይሄን ይዤ መጣሁ። ኧረ እንኳን ደስ አለሽ ቀንበር ስትይ አየሽ ጥሩ ሰው ነው። እኔማ ይሄን ይዤ መጣሁ። ያው ሞፈርና ቀንበር ነው ባህላችሁ። እንደው አበባውን ለማዘር ነው እንድትታክለው ጓደኛዬ። አይ እንትን አለው ስራ አለው የሚታከል ከሆነ ምንም እንግዲህ ከተማ ያውቀዋል። እንግዲህ ከተማ ሰው ይሄን ነው እንደው ልብ ለከጀላት እንደው ይሄ ነው የሚሰጠው ስትለኝ ጊዜ እንደው ሳመከራት ይሄን ይዤ መጣሁ እኮ። እኔም ነው ማለት አንቺ ሞፈርና ቀንበር ስትያይሽ አበባ አይ ሰልጥኗል ማለት ነው። አንቺ እንዴ ሁሉም ቢሆን ከእናት ወደ አልተማረውም። ሰውን መስላችሁ ከእናት ወደ አይማርም። እሺ ሁሉም ቢሆን አንቺም ተወልደሽ ከእናት ከአባትሽ ነው የተማርሽው። እንደው ሰው መስላና እንታያችሁ። አመሰግናለሁ። እንደው አብኛዬ እንደው ታላስቸገርሽ እንደው አፈር ላምጣና ተከያት እንደው ደረቦታ ተክላታለሁ። አፈር ነይ ማለት ነይ ማለት ኧረ ይሄ የሚታከል አይደለም። እንደው ተከዩ ማለት ኧረ የሚታከል ግድ የለሽም። ኧረ በእናትህ የሚታከል አይደለም። እንደው ዛዲያዛ እኔ እኮ አላልኩሽም ተከዩልሻል እኮ ነው ገና ቦታ እንደው ትክክል አለ። ኧረ አይታከልም። የሚታከል ስትገቢ አሃ እናሳ እኔ እና ታዲያ ስሙ ምን ችግር አለ እንዴ? ኧረ እንደሱ እኮ አይደለም። አሁን እኮ ከተማው ሆነ እኮ እንደሳሰች እኮ ነው እኮ ሙሉ ሁሉን እንድትማሪ እኮ ነው ከተማርሽ አይቀር እንደሱ አይደለም። እንዲህ ዝቅ ታረጊውና አይንሽን ጨፍነሽ ነምደሽ ወደ ውስጥ እስቲ ቆይ ቼክ ላድርግ አብራት። ኧረ እንደሱ አይደል። ኧረ ወንድ ልጅ እንደዛ አያደርግም። ይልሽ ላሳይሽ አበባውን ያዘቆይ እንዲህ ሰጣት ተቀበልህና አይኗን ጨፍና ዲገቡ ሞከሪ። ቆይ የምሬን እኮ ነው እንዴ ማሚ ነው ከጀምሮ ሰጣት እንዲህ ሰጣትና ለሷ ሰጣት ለኔ አሁን ለሷ ሳያት እኮ ለሷ ሰጣት ዲገቡ እንደገና ነው ጉዳይ ታውቃለህ ነው እንደዚህ አይ ትንሽ ዝቅ እንዴ ፊትሽን ሻፍ እንዴ እኮ አይደለም ቆላታይሽ እኔ ላሳይ ምን አለ አንቺ በስመ አብ እንደዚህ የራስሽ ስልክሽ እንደዚህ አድርጊና አሳይኝ ተፈለገ። ይሄው እንዲህ ተቀበልሽ አይደል? አይ ምን አስጨፈነኝ? ለምንድን ነው አው ደስ ይላል። ኧረ ለምን ተደነቅኩ እኮ ቆንጆ ጠረን አለው ብለሽ ለሱ ለማለት እንዲህ ይሄ ሸጋ ነው ለማለት ነው። ሸጋ ነው ዲገቡ ሲጀመር ሲመጣ ቆንጆ ሆኖ ሸጋ ሆኖ አለ ይመጣ እኮ እሱ መጣቂ ደስ እንዲለው ብዬ እኮ ነው እኮ እንደ ከተሜው ሰባትለኝም እንደው ቀልቤ እንደው ወጥቷል። ይሄ የቀማት ነው መሰለኝ። ሸጋ ነው አሁን እንደው አዘጋጅቻለሁ ማርያምን ለኔ ወይ ስጦታ አዘጋጅቻለሁ። እሺ ምን አለች መሰለህ? ሉል በእናትህ ሙዚቃ እንክፈት በእናትህ ዲገቡ እንደው ያቺማ ሸጋ ነበረች እኮ እንደው ሸጋ እንክፈታ ሉል ይደብራል። እስቲ መላመላቢያት ስጦታ አዘጋጅቻለሁ። ቆይ እኔ ወይ እናቴ የኔ ልጅ የኔ ገቡ ምን ይቆደረው ነው ያው ተገዝቶልኛል። እንኳን ደህና መጣህ። አየሁት ግን ቁጭ በሉና ነው ሎልዬ በእናትህ ቀር አይበለሽ። ምን ሆነ ነው ግን ለምን እንደዚህ ነው የምትሆነው? እኮ እኔ እኮ አንተን ያሳደግኩ እንደዚህ እንደሆነብኝ አይደለም። እሺ ለምን በቃ ራስ ትችላለህ? እኔስ የራሴን ህይወት ቢኖር ምን ችግር አለው? እንደው ምሳሌ እየሰማሽ ነው? ምን ችግር አለው? ለምንድን ነው ቅር የሚልህ? ለምንድን ነው የሚከፋህ? ለምንድን ነው የሚከፋህ? በቃ ማሚ እሱን ታዩና ስጦታው ነው የምጭለት እንዴው እኔ ለምንድን ነው የሚከፋህ? እሷ ግን አብረሃ ከተማ ይሄ ነው ትናንቱን አሰብከን። እሺ የዛሬውን አዲጂና እንዳልመጣሽ አርፈሽ ቁጭ በይ። አንተ አንድ ቀን እንኳን አበባ እኔ የምልሽ ቆይ እነግርሃለሁ። እኔ የምልሽ ቆይ ሂጂ ዘጋውኝ። አንቺ ምን ሆነሽ ነው? በስመ አብ እኔ ቆይ ማኑል ጋር እናውራ። እሺ እኔ እኮ አብራችሁ ሆናችሁን እኮ አልጠላሁም፣ ግን የአባቴ ገዳይ ጋር እንዴት ነው አንድ ላይ የምንኖር? እንዴት ነው ቢያንስ እንኳን አንቺ አይከብድሽም? እንዴት ይጠፋል? የአባቴ ገዳይ ነው አይደለ? ሌላ ሰው ቢሆን እኮ ችግር የለውም። እሱ እኮ አልገደለውም። ይሄን ነገርኩህ አይደለ እንዴ? ስንት ቀን ሙሉ ነገርኩህ አይደለ? አልገደለውም። ወደ ራስህ ተመለስ። ሉላ አልገደልኩም ማለት አይደል? ወደ ራስህ ተመለስ። አንዴ ተይ እስኪ ዳውራት።
እኔ ግን ሰማሽ ከብዙ ነገሮችን አስተካክዬ አንቺን ለዚህ ያበቃውኝ እኔ ነኝ። ዛሬ አንቺ አቀሳሳሪ ምናሽ ለሱ ሲሆን አይቻልም። ታው እንደዚህ አይደረግም። እናት እንደዚህ አይደረግም፣ እንደዚህ አይባልም፣ እናት እንደዚህ አትደረግም ብለሽ ነው ማለት ያለብሽ። ነገር ማቀሳሰር የለብሽ። አሁን የመቻ አቀሳሰርኩኝ ማሚ ስጦታ አምጪ ነው ስለማይታወቅብሽ እኮ ነው አይደል? የምር መከርኩት ነገርኩት። ምን አይነት መስማም እኔ ይኸውልሽ ለአንድና ለመጨረሻ ጊዜ ነው የምናገርሽ። ለአንዴና ለመጨረሻ ጊዜ ከዚህ ሰውዬ የምትተዩ ከሆነ ተዩ። ሌላ ሰው ከፈልግሽ መግባት ትችያለሽ። ሌላ ሰው ከየት ፈልጌ ነው የማገባው? ለምን አታስጨርሽኝ? ከየት ነው የማመጣው እኮ አስጨርሽኝ። ታስጨርሽው እሱማ የማይሆነው ከየት ነው የምፈልገው? ቆይ ዝም በል። ከየት ነው የምፈልገው? እኔ የእናንተንም አባት ቢሆን እኔ ዳረኝ እናትና አባቴ ነው። እሱም ቢሆን ታጭቶልኝ የነበረው እናትና አባቴ ናቸው ያጩልኝ። እዛ እኮ ነው በበቀል ስሜት አባቴን ገደለው። እና እኔ አሁን ከእንደዚህ አይነት ሰው ጋር እንዴት ነው አብረሽ የምትኖሪው? ከየት አንጥቼ ነው ፈልጌ? እንዴት ነው ተፈልጎ ነው የሚገባው እዚህ ሀገር? አልገባኝም። ንገረኝ እንዴት እንደሚገባ። እና ታዲያ እስከ ዛሬ ለምን አላገኘውም? መቼ አገኘው? የት ነው የምፈልገው? አናትሽ እንዳልሽ አርፈሽ በይ። ደስ ብሏቸው ነበር እኮ በጣም እየሰማሽ ነው? እኔ ይኸውልሽ ከአባቴ ገዳይ ጋር አትሁኝ ነው እንጂ ወደድክም ጠላህም ልንገርህና እኔ የምወደዋለሁ። ተረዳኝ? ማንን? በቃ እሱ ምን ማለትሽ ነው? እና ታዲያ ምን ማለት ነው? እወደዋለሁ። በቃ 18 ዓመት አለፈ አይደል እንዴ? በቃ ስራ ይዘህ የለ እንዴ? እኔም እወዳታለሁ እንዴ? በቃ ራስህን ችለሃል። ስለዚህ እኔ ደግሞ ህይወት አለኝ፣ መኖር እፈልጋለሁ። እንዴ ያስፈልገኛል ሰው እንዴ 19 ዓመት ቀልድ ነው እንዴ? በቃ አሳደኩ፣ በቂ ነው። አይበቃኝም እንዴ? ይበቃኛል በቃ እንዴ። አዱኛዬ ነይማንድ ምን ሆነ ነው? ስለዚህ አንተም ባለበት በቃ ስለዚህ እሱም ስራ ጀምሯል። በቃ አብረን እየተጋገዝን እንኖራለን። ሰማሽ? እኔ ካሁን ወዲያ አልናገርሽ። አንቺ አሰብሽው እንደፈለጋችሁ ሞት ይችላል። በቃ እኔም እሱን ነው ግን እስካሁን ነግሬሻለሁ። እኔ ሌላ ሰው አልከለከልኩሽም። ከተቀየምኩም ደግሞ እኔ ከተቀየምከኝ ይቅርታ። ግን እኔ ሰው ያስፈልገኛል እዚህ ጋር እንደፈለግሽ መሆን ትችያለሽ። ግን እኔ ከአባቴ ገዳይ ጋር ነኝ። እሺ ሌላ ሰው አመጣሁብህ። እኔ ከሰው ጋር አይተኸኝ ታውቃለህ? እንደፈለግሽ ካሁን በኋላ የአዲስ አበባ ሰው እኔ እንደዚህ ተጠግቼ ቀርቤ ማለት ካሁን በኋላ እኔ ይሄ እንደዚህ ነው። የራስሽን የልጅነት ጓደኛዬ ስለሆነ እንጂ እኔ አልፈልግም። የራስሽን ውሳኔ መወሰን ትችያለሽ። ካሁን በኋላ ራስሽን ካለህ እኔ ይቅርታ አድርግልኝና ገባ። እኔ ደግሞ መኖር እፈልጋለሁ። የሚያግዘኝ ሰው እፈልጋለሁ እኮ ልጅሽ አለ አይደል? ማሚ ለማግኘት አሁን ስለፈቀድክልኝ እኔ ደግሞ ደስ ብሎኛል። በቃ ይልሽ ራስሽ መወሰን ትችያለሽ። ሁሉን ነገር ራስሽ ማድረግ ትችያለሽ። እኔ ምንም አልፈልግም። በቃ አድርገልኛል እኔ በይቅርታ ምናምን አይደለም። ይቅርታ አድርገልኛል አይደል? ህሊና ካለሽ ራስሽ ይቅርታ አድርገልኛል አይደል? በቃ ማታረግላት እዚህ ጋር ልቀመጥ። በቃ አንቺ ሰው ነገር እየተከታተልሽ ተመክረኝ። ምን ያደርግልኛል? እኔ አልታክለው ነገር ስጦታ ዘችለታል። ስጦታ በኋላ እንሄዳለን። ኧረ በእግዚአብሔር ማሚ አታበላሻት። በእናትህ ገዝቼልሃለሁ። ቤት ውስጥ አጠጡም እንደ መጠጣት ከፈለግሽ እኔ ተበላሽቼ እኖራለሁ። እሷን ማበላሻት እወዳታለሁ። ይከፈት አትልም? ስጦታ ሲከፈት ይባላል። እሺ ይከፈት እንግዲህ ተቀየው እንደባላችሁ እንደወጋችሁ አጥንት እኔ ምን አውቄው አንቺ ይከፈት ማሚ ወርቅ ምን ማለት ነው? ይሄን ያህል ምን በደልኩሽ? ወርቅ ማለት ጭራሽ ለምርቃቴ ሰጠሽኝ ነው ለሱ የምትሰጪው? ይሄ ወርቅ እኮ የልውል ነው ማሚ። ስጦታ ሰጠሽኝ የነበረው ለምርቃቴ ነው የምትሰጪው?
እኮ ስጦታ አይደለም ስጦታ ቢሆንስ እኔ ስጦታ ሰጥቷት እሷ ደግሞ ሰጠች። የሰው ነው አይቻልም። የባሌ ነው ለአንተ የምትሰጠው እንደው እናት አባት የማይከበርበት እኮ ሲጀምር አንተ አያምርብህም። ማይመጥንበት ነው አንተ ገለሽ ነው ሸጋውኛ ከተኛውኛ አይደለም ሸጋውኛ አይደለም እንኳን በለጠ እንግዲህ የባሌን አስወልቂ አንተ እንደዛ የምትለው ምን ማለት ነው? ምን ተመጭም ነው ያለው? እኔ እኮ ገዝተሽ ማስላል እኔ እኮ ልጅ ጋር በቃ ይቅርታ ጠይቀዋለሁ። ልጅ ለምን እንደምጠይቅ የእሱን የሆነ ንብረት እየሰጠሽ ነው ይቅርታ የምጠይቅ? ምን አገባ? አይሆንም በጭራሽ። እንዴ ሳይሆን በዚህ ሁኔታ አንድ በአንድ ልብሱንም ልታወርሺው ነው? በሰው ገንዘብ ነው ተሻጋመጥሽ ነው? ይሄና ዛርሻ ድረስ ይሁንም ለሞት አረነ ድረስ ታስቆ ኮተት ዱሬ ነው በቃ ዱሬ አጥኝ ማለት ነው ይከኪንሳ ምንኛ ነው እኛ ተይዞር እንላለን። ደግሞ ሸታ ቤትም ታለ ሳይወልቀው የትም አይሄድም። እናያለን። በማንም ልታዘርፍ ይችላል። ለባል ሀገር ወርቅ አስረሽለት መስሎሻል? ባላገር በጣም ሆነ የሰው ወርቅ በጣም አይደለ? እኔ ከወደድኩት እንኳን ባላገር ምንም ይሁን ወደጂ እሱ እኮ አይመለከተኝም፣ ግን የባሌ ንብረት አድርጎ አይዞርም። አልፈቅድለትም። አይመለከትም እንዴ ያው ቆማሚ ተወደደችው። ቆይ እስኪ ከኔ እሱ በልጦብሽ ነው? እናትሽ አይደለችም እሷ? አዎ ከኔ እሱ በልጦብሽ ነው? የሰጠሽኝን ስጦታ የሰጠሽው? የሰው ልጅ ሀገሩ አልፈናት እዛ ሀገሩ አትበል። የሰው ንብረት አንጠልጥላ ነው እንትን የምትመጻደቀው። ምን ትሆን? ገና ለገና አንቺ ስጦታ ስለሰጠሽው ቆይ ምን አስነክቶሽ ነው? ምን አድርጎሽ ነው? ቆይ አሞሽ ነው እንዴ እንደዚህ ያደረገሽ? ጭራሽ ስጦታ የሰጠሽኝ ለሱ የሰጠሽው ስለምን ፍቅር ነው? የሰው ንብረት አውልቅና እንደፈለጋችሁ መሆን ትችላላችሁ። ወርውርልን በቃ የሚወረውር ይወርውር። የፈለገ ነገር ይመጣል በቃ አሳሽም ማለት ነው ተጀለ አግብቶ ልጅሽ እኮ ነው። አያገባኝም። የሰጠሽው ነገር እንዴት ነው? አያገባኝም። በቃ ምን ማለት ነው? አያገባኝም። ሆኖ ሳገኘው ልጅ ሆኖ እንደ እናት ሲያከብረኝ እንደ እናት የሚለውን ሲሰማ በቃ ከዛ መልሰሽ ለሱ ትሰጪዋለሽ። አዎ ወርቅ የሚያክል ነገር አሁን ለሱ አንቺ ምን እንደዚህ አደረገሽ? እኔ ከዚህ በላይ ማየት አልችልም። በጣም አመሰግናለሁ ለሁሉም። እናትህን አታከብራትም ኖራል? ምንድን ነው የምታወራው? የት ነው እንዴ ለማንኩት እና እኔ ካቅሜ በላይ ነው። ከዚህ በላይ መጣገው መኖር ያስፈልገኛል። ህይወት ያስፈልገኛል። ወዴት ነው እንዴ? መኖር ያስፈልገኛል። እኔም ህይወት ያስፈልገኛል። መኖር ያስፈልገኛል። የኔን ህይወት እሱ አይኖርልኝ። ለነሱ ብዬ ኖሬያለሁ። በቃ ይሄን ያላመት በቂ ነው። ይሄን ያላመት ዝም በላቸው። ግን አዲስ አበባ ሌባ መከራ ነው። እነሱም በጎን ደግሞ ሌባ እንዳይልኩብህ ጠንቃቂ። በዚህ ላልካት እንዴ በኪስ ነው? አይ አይደለም። እዚህ አንገት ውስጥ እንደዚህ ልብስ ውስጥ እንደዚህ እሱማ ደግ ብለሻል። እንደዚህ ለምን አዲስ አበባ ሌባ መከራ በእጅ እሱንም መንገድ ላይ ስታገኙ እንዳትናገረው። እሷንም ሉልን ብታገኛቸው አንድ ነገር እንዳትናገር። እሺ እንደው ግብራቸው እንዴት ነው? እንደው ልጅ ወገን አይደለም እንደው ቃጣሪ ይሆናል። ችግር የለውም። ቆይ ተናዶቶ የሆነ ነገር ቢሆን አያሳዝንሽም? አይጸጽትሽም? ቢያንስ እኮ ወልደሽዋል አይደል እንዴ? አምናለሁ። ባልሽ አይደለም ልንገርሽ፣ በቃ ለዚህ እስከዚህ ሰዓት ችዬ የለም። አሁን ከአንቺ ጋር ነው አይደለም? ስለዚህ አንቺ ተንከባከቢው። አንቺ ቀልድ አይደለም። እሱ ቢሄድ ነገ በሌላ ሰው ትተኪዋለሽ። ይሄ ግን አንድ ልጅሽ ነው። እንዴት ነው ብቻኪኝ? ለምን ይሄዳል? የሆነ ነገር ቢሆን ወጣ መቻልኩኝ። የሆነ ነገር ቢሆን ወጣ
ከዚህ በላይ እኮ ውጣ ማለት የለም። የሰጠሽውን ነገር ነጥቀሹ ለሱ ስታስሪ ራሱ እኮ ውጣ ማለት የራሱ ጉዳይ ይሄድ የራሱ ጉዳይ ይሄድ ሞፈርስከ ያክል ልጅ ነው ለሱ ብለሽ ገና ለገና እንዴ ጭራሽ መኝታ ክፍል አልጋውንም አስወርሽዋ። ኧረ ምን አይነት ጉድ ነው በፈጣሪ።